አይከፍልም። ያን ያህል ግን ትንሽ አላጋነንከው? ሰፊያ አልሰማሁም መሰለኝ። ኧረ እንደዚህ የፈለገ ዘፈን ብሰማ እንደዚህ ልሆን አልችልም። እቺን ያዝም ብለህ ተው እንጂ እቺን ያዝ። ያን ያህል እኔ እቺን ያዝም ብለህ ትንሽ የራስህ ስለሆነ ኧረ በእናትህ ያን ያህል አይደለም። ሁልጊዜ ጎንኙኝ ሁልጊዜ ያን ያህል አይደለም። ብዙም ግን አሪፍ ነው። እንዲህ እየሾርክ ዋው እንዲህ እንጂ አይ በጣም ብዙም ሁልጊዜ ያው እንግዲህ ዝነኛ ተበዳሪም ብትሆን ግን አላማው ነጠላ ዜማ ለመስራት ነው። እሱም ደግሞ ሰርቻለሁ። ኮንሰርቴን ሰርቼ እከፈላለሁ ማለት ግን ከነወለዱ ችግር የለም። ያው እንግዲህ ዝነኛ ተበዳሪ ነው። እስኪ አናግረው በአደባባይ ክድ የሆነ ተብዬ ነው እንግዲህ የጠራው ስላመንክና ከፍላለሁ ስላልክ አመሰግናለሁ። ለስንብት ማለት የምትፈልገው ነገር ከሌለ ግን አንድ ነገር አለኝ። ለስንብት ብር ነገር ይኖራል። ብር ነገር ይኖራል። ብድር እኔም ማትፈልገው ማለት ስለ የቴሌ ብር ሰዓት ከፍለኝ ነው እንደገና አይደለም። አንድ ላይ ይከፍላሉ። ችግር የለውም። ተው እንጂ ኮንሰርቱ አለ እያልኩ አይገርምም። ግን በቃ ተለማመድከው ማለት ነው መበደር ሁልጊዜ መበደር ነው አይደለም። የብር ጉዳይ አሳስቦ ይመለሳል። ካለ ብር ካለ አይገርማችሁም? የቴሌን ብድር ሳይከፍል እንደገና እኔን ብድር ይጠይቃል። ምን አይነት ሰው ነው? አንድ ሰው ወደዚህ ጋብዝና ያ ሰው ጉዳዩን እንዲያናግር አደርጋለሁ። ምንም ችግር የለም። ኧረ እንደው በቃ ብድር አይፈራም። በዚህ ላይ ደግሞ ተው እየተባለ አንዱን ሳይከፍል በላይ ሆነው ይሄን ጉዳይ እኔ ወደ ክስ ወስጄዋለሁ። ኮንስታብል እስከ ዳር በእናትሽ ነይና አንዴ ወሰጂልኝ ይሄን ሰውዬ ኮንስታብል እስከ ዳር እንዴት ነሽ? እሷ ነች እንዴ? አሁኑ ከፍላለሁ። ታዲያ ምን ችግር አለ? መስዋዕትነትም ይከፈላል። ለእሷ አዲስ ነጠላ ዜማው ተወዷል። በሚቀጥለው ሳምንት አበቃል የሙዚቃ ስራውን ለሰይፉ ቤቤስ ተመልካቾች ያቀርባል። አበቃል በእናታችሁ። ያው እንግዲህ በብዙዎቻችሁ ጥያቄ መሰረት ኮንስታብል እስከ ዳር በመጣች ስትሉ አልነበረ? ዛሬ ሰይፉ ቤቤስ እንግዳ ነች። ያልተሰሙ አዲስ ነገሮችን ትነግረናለች። ለማንኛውም ግን ኮንስታብል ከስሼዋለሁ፣ ይመርመርልኝ። አዎ ተመርመር። እሺ ተመርመር። የለም ኮንስታብል እንገናኛለን።